ሀይሚቾና ብሩኬ ማለት ነው። ከምር ፍቅራችሁ እኮ እንዴት እንደሚያምር ደግሞ እንዴት እንደምታምሩ ሁለታችሁም። እኔ የምናደደው መሀል ላይ ሰው ሲገባ፣ በቃ ሶስተኛ ሰው መሀላችሁ ሲገባ በጣም ነው የሚያናደደኝ። ሀይሚና ብሩኬ ማለት ነው። ደግሞ ዛሬ ምር ብሎባችኋል። ፍቅራችሁ፣ ደስታችሁ በቃ እኛ ይህንን ነው የምንፈልገው። ተመስገን። እንዲህ እኛ ጭቅጭቅ አንፈልግም ሀይሚቾዬ ብሩኬ ማለት ነው። በቃ እንዲህ በፍቅር ነውልን። ደግሞ ሲርቨን ወደ እኔ የምትመጣለች ሀይሚ እንዴት እንደሳኩኝ ያጠይቁኝና እንዴት እንደምታምሩ በቃ ቅመሞችዬ። እኔ እንደዚህ ሆኖ ሳያችሁ ጌታን ነው የምላችሁ። በጣም ነው ደስ የሚለኝ። በቃ አይጠገቡም። ሲቃለዱ፣ ሲላፉ፣ ፍቅራቸው፣ ሳቃቸው፣ በቃ ሁለ ነገራቸው፣ ወጣትነታቸው እንዴት ደስ እንደሚሉ እኮ። አረ ሀይሜና ብሩኬ እንደው ከዚህ በኋላ ሶስተኛ፣ አራተኛ፣ ሁለተኛ ወገን ማየት አንፈልግም። በቃ እኔ ሶስተኛ ወገን ማላቸው ገብቶ ሲበጠብጣቸው በጣም ነው የሚያናደኝ። የእውነቴን ነው የምላችሁና አረ እንደዚህማ በፍቅር ስትመጡልንማ ደስ እያለን እያጣጣም ነው። ወይኔ ባላለቀ ቪዲዮ ወይኔ ባላለቀ እያለን እኮ ነው የምናየው። እኔ እንደዛ ነው የማየው። በነገራችን ላይ ሀይሚና ብሩኬ በፍቅር እየተሳሳቁ እየተላፉ ሲመጡ ቪዲዮቸውን አጣጥሜ ነው የማየው። በነገር በንትርክ ሲሆን ነው የሚያስጠላኝና ሀይሚና ብሩኬ ያው ተመስገን ብለናል። ወደ ፍቅራቸው እየተመለሱ መሰለኝ። ያው ብሩኬም ሀይሚቾን ይዞ እንግዲህ ወደ ዱባይ ቢያንሸራሽር ሊክሳት እንግዲህ ይዟት ሊሄድ ነው። በዚህ አጋጣሚ ማለት ነው ሁለታችሁም ጊዜ ያስፈልጋችኋልና ሀይሚ ስለምወዳት ነው እያለ ነው ብሩኬ። ከአብሳላት ጋር ያለ ምክንያት እንደዚህ አትሆንም፣ አንተ አብሳላትን ትፈልጋታለህ ትሉኝ ያላችሁ አንዳንድ ሰዎች በውስጥም በውጭም። እኔ ከአብሳላት ጋር ብፈልግ መሆን እችላለሁ፣ ግን የምወዳት ሀይሚን ነው እያለ ነው። በቃ ሀይሚቾ የእውነት ለመናገር የምትዋደር ልጅ እኮ ናት። ሀይሚ የኔ ቆንጆ። እኔ በነገራችን ሀይሚቾን በጣም ነው የምወዳት ከምላችሁ በላይ ነው። ቅመሟ፣ የዩቱቡ ድምቀት እንዴት አባት ደግሞ እኮ ሀይሚ ጨረቃ መስላለች። አምሮባታል በነገራችን ላይ እንዳያችኋት ማለት ነው። እና ሀይሚና ብሩኬ እኔ ያው ደግሜ ያልናገርም ምርጦችዬ፣ ከመሸ ነው ይህም ቪዲዮ የሰራሁት ማለት ነው። ያው ቪዲዮን አይታችሁታል ያለውን ነገር። እኔ ግን ደስ ስላለኝ ብቻ ደስታዬን ለመግለጽ ነው የመጣሁት የኔ ምርጦች ማለት ነው። በቃ እኔ እንዲህ በፍቅር ሳቸው ደስ ይለኛል። በቃ እኔ ሶስተኛ ወገን ምናምን ገብቶ ሲበጠብጣቸው ሲነታረኩ ምናምን በቃ ሀይሚም ስታለቅስ ስታዝም ምናምን ሳይ የሆነ በጣም ነው ማዝ ነው ከምላችሁ በላይ ማለት ነውና ሀይሚና ብሩኬ አደራ በቃ ሶስተኛ ሰው አትግቡ። ችግራችሁን ሁሉ አብራችሁ ፍቱ። እንዴ እኛ እንወዳችኋለን። ለእኛም ክብር ይኖራችሁ። የእውነት እናንተ በተጨቃጨቃችሁ፣ ባዘናችሁ፣ በተከዛችሁ፣ ባለቀሳችሁ ቁጥር አብረዋችሁ ስንት ኦዲየንስ እንደሚያለቅስ፣ ስንት ኦዲየንስ ለእናንተ ፍቅር እንዳለው፣ ስንት ኦዲየንስ እንደሚወዳችሁ ብታውቁ የእውነት ሁለተኛ በንትርክ አንመጣም ነበር የምትሉትና አረ ይቀጥል ብለናል። ይቀጥል። እኛ እንደዚህ አይነት ፍቅር ነው የናፈቀን። እንዲህ ሀይሚዬን ቆንጆ። በነገራችን ላይ ሀይሚ የሆነ በጸባይ ከያዟት የምትመለስ ልጅ ናት። እንዳየዋ ከሆነ በጸባይ ሲይዟት መለስ የምትል ልጅ ናት እና ብሩኬ ደግሞ ያው ቀለለችን ብለ ነው የምታንጠለጥላት። ሀይሚስ እንዳየዋት ከሆነ ፉፉት ብላለች አይደል? እንዴ ቦምቦዲ ነው መስላለች እኮ ፍፍት ብላ ከአይን ያጣች ቱቱቱ ብለናል። ሀይሚዬን ቆንጆ ማለት ነው። እና እንግዲህ ቤተሰቦች እኔ ደስ ስላለኝ ከመሸን ያየዋቸው ያው ደስታዬን ልግለጽ ብዬ ነው። ያው ከእናንተ የሚያመልጥ መቼም ከእናንተ ከቅመሞች የሚያመልጥ ቪዲዮ የለም። አይታችሁታል ዛሬ ሀይሚና ብሩኬ ያሉበት ሁኔታ በጣም ነው ደስ ያለኝ። እና የኔ ምርጦች ዩቲዩብ ቻናልንም እንግዲህ የኔ የምትክ የእናንተ የሄታችሁ ቻናል ነው። ሰብስክራይብ በማድረግ የደወል ምልክት በማጥቆር የኔ ምርጦች ቤተሰብ ሆኑ። እግዚአብሔር መልካም ልብ ብቻ ነው የሚያስፈልገው። ምንም አይከፈልበትም። ከእናንተም የሚወጣ ነገር የሚቀር ነገር የለም። ከእናንተ የሚጠበቀው መልካም ልብ፣ ንጹህ ልብ ማለት ነው። እና እንግዲህ ሰብስክራይብ እያደረጋችሁ የደውሏ ምልክት እያጠቆራችሁ ቤተሰብ እንድትሆኑ በአክብሮትና በትህትና እጋብዛለሁ የኔ ምርጦች ማለት ነው። የሀይሚና የብሩኬ ፍቅር በመመለሱ መቼም በስማም ኮሜንታችሁን እያየው ነበር ከላይ እስከታች ደስ ብሏችሁ ሳይ የእውነት በጣም ነው ደስ ያለኝ። ወይኔ ትለያላችሁ እኮ እናንተ ከምር በጣም ነው የምትለዩት። የሰው ፍቅር እንዴት እንደሚያሸንፋችሁ አስባችሁታል? እግዚአብሔርን እንደዚህ ደግሞ አንድ ላይ ደስ ብሏቸው ሲመጡ ሲላፉ ሲስቁ ስታዩ ከነሱ በላይ እናንተን ደስታ ሳይ በጣም ነው የገረመኝና ቅመሞችዬ ከምር ትለያላችሁ። ኑሩልን። ያለ እናንተ መቼም ሚዲያ አይደምቅም። ያለ እናንተ ሁሉ ነገር አይደምቅምና ብሩኬና ሀይሚንም ዛሬ እንዲህ በፍቅር መጥተው ስላየናቸው ተመስገን ነው። እኛ ማየት የምንፈልገው ሶስተኛ ወገን በተለይ ከባድ ነው። ፍቅር ውስጥም ትዳር ውስጥም ሶስተኛ ወገን አያስፈልግም በፍጹም።
የእውነቴን ነው ምላችሁ። እና ያችም እንግዲህ ወደ መጣችበት ሄዳለች። እንግዲህ ሀይሚና ቡርኬን ፍቅር ሲኮመኩሙ በዱባይ በኢትዮጵያም እንግዲህ አብረን እናያለን። ይህን ፍቅራችሁን እንግዲህ ንፋስ አይግባበት ማለት ነው የኔ ምርጦች። እናንተም እንግዲህ በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልን የኔ ውዶች ማለት ነው። ኑሩልኝ 9 ዓመት